ክሩ ጀስት ለነጭ የቀረበ የመቁረቢያ ቀሚስ ነው። እንደምታዩት ደግሞ በፈርጥ ድምቅ ብሎ አምሮበታል። በጣም የምትወደድ ቆንጆ ሽመና ነች። ይሄኛው በጣም ተወዳጅ ከለር የነበረው በጣም ብዙ የተሰራበት ስቲል ነው። በጣም ብዙ ሰው የሚወደው አይነት ልብስ ነው እና በጣም ነው የሚያምረው። እንደምታዩት እቺ ቀሚስ ሁሌ ከነቤት ማትጠፋ ልብስ ነች ማለት ይቻላል። ሁሌ ነው የምሰራት። የዚች ልብስ ውበት እንግዲህ ካሜራ ላይ ይግባ አይግባ እርግጠኛ አይደለሁም እውነት ለመናገር በጣም ነው የምታምረው። እንግዲህ በደንብ መታየት ከቻለ ሲምፕል ግን አይን ውስጥ ግብት የምትል አይነት ቀሚስ ነች። በጣም ነው የምታምረው። በጣም ነው የሚያምረው። እኔ ላይ አድርጌ ላሳያችሁ ቁመቱ ምን ያህል ረዥም ሊሆን እንደሚችል። ላይክ ሲሰፋ እንዲህ ነው የሚሆነው። ሰላም ጤና ይስጥልን። እንዴት ሰነበታችሁ? ትዕግስት ነኝ ከይማ ዲዛይን። ዛሬም እንግዲህ እንደተለመደው ሰዓታችንን ጠብቀን ተገናኝተናል። ዛሬ ማሳያችሁ እንግዲህ የተወሰኑ የጥልፍ ስራዎችን ከፈርጥ ጋር ምን ይመስላል፣ እንዲሁም ደግሞ ከለር ኮምቢኔሽናቸውን ጀስት እናንተ በፈለጋችሁት ከለርም ቀይራችሁ ማሰራት እንድትችሉ የተወሰነ ነገር እናወራለን። ሽመና ላይ ፈርጥ የገባበት ቀሚስም አንድ አሳያችኋለሁ። አብራችሁኝ ቆዩ። እንግዲህ ለዛሬ ካዘጋጀሁላችሁ ቀሚሶች ውስጥ የመጀመሪያው ቀሚስ ይሄ ቀሚስ ነው። ይህን ቀሚስ እንግዲህ እንደምታዩት ነጭ በነጭ ነው ሙሉ የተሰራው። ክሩ ጀስት ለነጭ የቀረበ የመቁረቢያ ቀሚስ ነው። እንደምታዩት ደግሞ በፈርጥ ድምቅ ብሎ አምሮበታል። የገቡት ከለሮች እንግዲህ ነጭ አለው ከነጭ ወርቀ ሰብ ጋር የቀላቀለ፣ ከዛ ደግሞ እርሳስ ከለር አለው። እርሳስ ከለሩ ብቻውን፣ እርሳስ ከለሩ ከነጭ ጋር፣ እርሳስ ከለሩ ከሲልቨር ጋር ሆኖ ደግሞ ሼድ እንዲፈጥር ሆኖ ነው የተሰራው እና በጣም ነው የሚያምረው። ከዛ እዚህ ጋር ስፌቶቹ ላይ ደግሞ መስቀል አለው ራሱን ችሎ የሚገቡ መስቀሎች አሉና ዲቴይሉ በጣም ነው የሚያምረው። ቆንጆ የመቁረቢያ ልብስ ነው። ቶፑንም እንደምታዩት እንግዲህ ሼፕ ሆኖ ኦልሞስት ሙሉ በሚባል ደረጃ ነው ፈርጦቹም ጥልፉም የገባለት። አንገቷ 4 ማዕዘን ቆንጆ 4 ማዕዘን ነች። እጇም እንግዲህ እንደዚህ ጉርድ ነች። አጠር ያለች ጉርድ እጅ ነው ያላት። እጇም ኦልሞስት ሙሉ ጥልፍ በሚባል ደረጃ ጥልፍ ያላት እና በፈርጥ ያማረ እጅ ነው ያለው። ሽንሽኗ እንደምታዩት ቆንጆ ሽንሽን ነች። 5 አርብ ነች። እንደተለመደው እንግዲህ አሰራራችን ከውስጥ ገበር አለው ፕላስ ከዛ ቀጥሎ ነው ሁለተኛው ገበር የሚኖረው እና ቆንጆ ሆኖ ያለቀለት ቆንጆ የመቅረቢያ ልብስ ነው። እንግዲህ ይሄንን ልብስ ለመቁረቢያነት ከፈለጋችሁት ከወደዳችሁት ሳይዝም ተቀንሶ መሰራት ይችላል። ግዴታ በራሱ ሳይዝ መሆንም አይጠበቅበትም። አጠር ያለ ነው ለምፈልገው ለሚል ሰው ይችኛዋን ፓርት ብቻ ወስደን መስራት እንችላለን። ይችኛዋን ሳይዟን አሳንሰን መስራት እንችላለን። ከላይ የፈርጥ የመስቀሉ ዲዛይን ይቀየርልኝ ለሚልም ሰው ደግሞ ዲዛይኑንም ቀይረን መስራት እንችላለን። ይሄ ልብስ ግን እንደዚህ ባለበት ቆንጆ ሆኖ አልቆ እናንተ በፈለጋችሁት ወይ ከወገብ በላይውንም ቀይረን ይሁን ከወገብ በታችሁም አይዲያ ካላችሁ በሱ አውርተን እንደዚህ አልቆለት እንደምታዩት ቆንጆ ሆኖ አልቆለት ይሄ ልብስ 35,000 ብር ብቻ ነው። ወደሚቀጥለው ልሰዳችሁ። በሚቀጥለው ደግሞ እችኛዋን ቀሚስ እናገኛለን። እች ቀሚስ እንግዲህ በጣም ነው የምታምረው። ከለሯ በጣም ነው የሚስበው። በጣም ነው የምታምረው። ከለር ኮምቢኔሽኗ ደግሞ ከአንድ አይነት ቶን ውስጥ ያልወጣ ነው። እንደምታዩት ትንሽ ላይት የሆነ ብሎ አለው። እኛ 130 የምንለው 21 የምንለው 12 የምንለው 23 74 የሚባሉ ክሮች አሉበት። ግን እዚህ ጋር የዘረዘርኳቸውን ክሮች ዲቴይል አይታዩም ማለት አገባባቸው ለየብቻ ነው ማለት ተሸርበው ነገር ነው የገቡት እና እንደምታዩት ከዚህ ጋር በደንብ የሚታየው ፓርት ላይ ላሳያችሁ። እዚህ ጋር 21 የምንለው ብሉ አለ። ከዛ እዚህ ጋር 130 የምንለው ሌላው ወደ ሞር ወደ ብሉ የሚሄደው ብሎ አለ። እዚህ ጋር ደግሞ ነጭ ከ12 ጋር እና ከ21 ጋር ተሸርቦ ነው እና ግን ደስ የሚል አይነት ሽርብ ነው የመጣው። በጣም ነው የሚያምረው። እዚህ ውስጥ እንደምታዩቸው ደግሞ እንደ ፈርጥ ደመቅ ብለው የገቡት ደግሞ 23 እና 74 የምንላቸውን ክሮች ነው ሸርበን ያመጣናቸው እና ከለሩ በጣም ነው የሚያምረው። ፈርጡ ዲቴይል ነው የገባለት። ይህንን ልብስ እንግዲህ እናንተ በፈለጋችሁት ከለር ሚክስም መስራት እንችላለን። ሞር ቀይ ያምራል፣ ወደ ሌመን ቢሄድ ያምራል። ከለር ቶኑ እዛ ውስጥ የማይወጣ ከለር ስለሚሆን የሚያምር አይነት ሉክ ይኖረዋል እና ይሄን ቀሚስ እንግዲህ እንደምታዩት በእጅ ሙሉም አለው። እዛ ጋር እንደምናየው በእጁ አጓጉልም አለው። በፈለጋችሁት ወይ ወራጅም ላይ ሆን ይችላል፣ ሙሉ ዙሪያ ብቻም ሊሆን ይችላል የምትፈልጉት። በፈለጋችሁት ወይ ግን ያው አይዲያ ሼር ተደራርገን አውርተን በ21,000 ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደዚችኛዋ ቀሚስ ደግሞ ልውሰዳችሁ። በጣም የምትወደድ ቆንጆ ሽመና ነች። ከለሯን ቀይራ የመጣች ሽመና ነች። ነበረ ከዚህ በፊትም ጀስት በብዙ ከለር አሳይተነዋል። ከነዛ ውስጥ ከለሮች ላሳያችሁ። ይችን ቀሚስ ራሷን ከለር ላሳያችሁ። እንግዲህ ይሄ ልብስ እኔ ጋር በሁለት ከለር አለ።
ይሄኛው በጣም ተወዳጅ ከለር የነበረው በጣም ብዙ የተሰራበት ስቲል ነው። በጣም ብዙ ሰው የሚወደው አይነት ልብስ ነው እና በጣም ነው የሚያምረው። እንደምታዩት ፒች ነች። መደቧ ትንሽ ወደ ብራውን አይነት ላይ ነጭ የቀላቀለ ብራውን አላት። ከላይ ፒች ነው ዲዛይን የወጣለት። በጣም ነው የምታምረው። ቆንጆ ልብስ ነች በጣም። ከዛ ደግሞ ሁለተኛው ዲዛይን ደግሞ ይሄኛው ልብስ አለ። ይሄኛውም ልብስ ደግሞ እንደምታዩት እንግዲህ ሻይን የበዛለት እንደዚህኛው ብዙ ዝም ያላለ ሻይን የበዛለት መደቧን ፒች ወስዶ ከላይ ያሉት ሻይኖች ግን ብዙ አይነት ከለር የተቀላቀለ አይነት ሻይን ነውና በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። በጣም ነው የሚያምረው። በጣም ነው የሚያዘንጠው። እዚህም ላይ ላይክ እንደዚህኛው ፈርጥ ቢገባለት ፈርጥ ፍላጎት የሆነ ሰው እንደዚህኛው ፈርጥ ቢገባለት ምን ያህል ድምቅ ሊያደርግ እንደሚችል የሚታይ ልብስ ነውና በጣም ነው የሚያምረው። እንግዲህ ይሄንንም ልብስ እናንተ በፈለጋችሁት ዲዛይን ከወገብ በላይ እዚህ ጋር እንደምታዩት ወገቡ ላስቲክ ነው። እጇ አጠር ያለች አጓጉል ነች። አንገቷ እንደምታዩት ዚግዛግ ቪ ነገር ነች። በጣም ነው የምታምረው። ይህንን እንግዲህ እናንተ በፈለጋችሁት ከወገብ በላዩን ቀይራችሁም ሊሆን ይችላል፣ ባለበትም ሊሆን ይችላል። ከነፈርጡ ከፈርጡ ውጭም ማዘዝ ይቻላል። ይህንን ልብስ እናንተ በፈለጋችሁት መልኩ በ18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ እችኛዋ ልብስ ደግሞ እንግዲህ ስወስዳችሁ ሰሞኑን ትሬንድ የሆነች ልብስ ነች። በእንትን ቋንቋ በቲክቶክ ቋንቋ እንደምታያት እንግዲህ መደቧ ጥቁር ነች። ከዛ በኋላ ዳርና ዳር ላይ በክሬም ፍሬም አላት። ሁለት ላይን ፍሬም አለው። መሀል ላይ እንደምታዩት እንግዲህ ዳይመንድ ነው። ዳይመንድ ውስጥ በጎልደን ደመቅ ባለው ጎልደን ብቻውን መስቀል ዲዛይን አላት። ከዛ ደግሞ በጎን በጎን ሌሎች ወጣ ወጣ የሚሉ እንደዚህ ሲታይ መስቀል የሚመስል ቅርጽ አለው እና እችኛዋ በሻምፓኝ ከለር ነው ይሄኛው ፓርቲ የወጣው። ይሄኛው ፓርቲ በጎልደን ነው የወጣው እና ቅቢዋ ደግሞ እኛ ቅቢ የምንለው ወይም ደግሞ እዚህ ጋር ላይኖቹ የገቡበት ደግሞ ዋናው ቀሚሱ ላይ ጎልደን ብቻውን ነው። እዚህኛው ላይ ግን ሻምፓኝ አድርጌ ነው የወሰድኩት እኔና በጣም የምታምር ቆንጆ ሲምፕል ቀለል ያለች ቶፓም እንግዲህ እንደምታዩት ሼፒ እጇ ጉርድ እዚች ጋር ቀበቶ ያላት ትንሽ ከርቪ ነገር ወረድ ያለች ቀሚስ ነች። በጣም ነው የምታምረው። አንገቷ ኖርማል ኦ ነው። ቆንጆ ልብስ ነች። እቺ ልብስ እንግዲህ እናንተ በወራጅም ልታሰሯት ትችላላችሁ፣ በወገቡ ዝርግፍም ልታሰሯት ትችላላችሁ። ሌላው መቀየር የምትፈልጉትም ነገር ካለ መቀየር ትችላላችሁ። እቺ ልብስ ግን አሁን ባለችበት በምታዩት 15 ሺህ ብር ብቻ ነች። ወደዚችኛዋ ቀሚስ ወስዳችሁ ደግሞ እቺ ቀሚስ ሁሌ ከኔ ቤት ማትጠፋ ልብስ ነች ማለት ይቻላል። ሁሌ ነው የምሰራት። እንግዲህ ድጋሚ ላብራራላችሁ። እቺኛዋም ደግሞ መደቧ ብሉ ነው። ብሉ ሆኖ ሻይን የሚያደርግ ሌላ ብሉ አለ አብሮ። ላይት ብሉ ነው ከመደቡ አብሮ ሻይን የሚያደርግ ሻይነር አላት። ብሉ ሻይነር አላት። ዲዛይኖቹ የወጡት እንግዲህ በፒች እና በክሬም ከለር ነው። ክሬሙ ነጣ ያለው ክሬም እና ፒች ነች። ኮለር ኮምቢኔሽኗ በጣም ነው የምታምረው። ላለማካበድ በጣም የምታምር ከለር ኮምቢኔሽን ነች። በጣም ነው የምታምረው። ፈርጧም ዲቴይል ባይባልም ጀስት መግባት ያለበት ቦታ ላይ ገባ ገባ ያለበት እንትን ያለው። እጇ እንደምታያት እንግዲህ ሙሉ ነች። ትንሽ ሰፋ ያለ ሙሉ ነው የገባላት። ከዛ እዚህ ጋር ደግሞ አንገቷ ኦ ነው፣ ኖርማል ኦ ነው። ጥልፉም ሰፋ ብሎ ነው የገባላት። አንገቷም ላይ ያለው እይታ በጣም ነው የሚያምረው። ወገቧ ላስቲክ ነች። ቆንጆ ነው የተሰራች ቆንጆ ልብስ ነች። እቺንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን መቀየር ይቻላል። ከወገብ በላይ ሼፒ ማድረግ ይቻላል። እጁን በምትፈልጉት ዲዛይን መሆን ይችላል። ወራጅም ካላችሁ ወራጅም መሆን ይችላል እና በፈለጋችሁት ዲዛይን ማሰራት የምትችሉት ልብስ ነው። ይህም ልብስ እንግዲህ እንደዚህ እንደምታዩት አልቆለት 22 ሺህ ብር ብቻ ነው። ወደዚችኛዋ ቀሚስ ደግሞ ስወስዳችሁ ሲምፕል ግን አይን ውስጥ ግብት የምትል አይነት ቀሚስ ነች። በጣም ነው የምታምረው። ሲምፕል ነች ግን በጣም ነው የምታምረው እና እንግዲህ ጨርቋንም እንደምታዩት ቆንጆ ጨርቅ ነው። ከታች ጥልፉንም እንደምታዩት 6 ቁጥር የምንለው እኛ ወደ ቀይና ወደ ፒንክ የቀላቀለ አይነት ከለር ነው ያላት። ከዛ ደግሞ እዚህ ጋር ትንሽ በወርቀ ዘብ ዲዛይን ገብቶለታል። እንደ ላይን እና እዚህ ጋር እንደ ፈርጦች ሆነው ነው ወርቀ ዘብ የገባለት። ግን ድምቅ የምታደርግ ቆንጆ አይነት ልብስ ነች። ሲምፕል ነች ግን ታደምቃለች። እዚህ ጋር ወገቧ እንደምታዩት ቪ ሆኖ ነው የወረደው። ቪው ደግሞ ትንሽ ወደ ዳሌ ጠጋ ያለ ቪ ማለት ነው። እዛው ወገብ ላይ እየቀረ ሳይሆን ትንሽ ወረድ ያለ ቪ ነው የሆነው። እዚህ ጋር ኦፍ ሾልደር ነች። ኦፍ ሾልደር ሆና ነው የተሰራችው። ኦፍ ሾልደር ሆና እዚች ጋር ትንሽ ገባ ትላለች ነው። በጣም ነው የምታምረው። ሼፓ በጣም ነው የሚያምረው። እጇ እንደዚህ ዝርክርክ ማለቱ በጣም ነው የሚያምረው። እዚህ ጋር ይቺ ቪ ሆና በደንብ ቀጥ ብላ ማውረዷ በጣም ነው የምታምረው እና
እችንም ልብስ እንግዲህ እናንተ በፈለጋችሁት ወገብ በላዩን መቀየር ይቻላል። ባለበትም በጣም ያምራል። በፈለጋችሁት ወይ ከቆንጆ ነጠላ ጋር እንግዲህ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። አሁን ደግሞ የተወሰኑ ብትኖችን አሳያችኋለሁ። ከዚህኛው ጀምርላችሁና እቺ ብትን እንግዲህ እንደምታዩት መደቧ ነጠላዋ ቆንጆ ነች በጣም። መደቧ እንግዲህ እንደምታዩት ክሬም ነች፣ ክሬም ከለር ሆኖ ከላይ ግን በወርቀ ዘብና እኛ 103 በምንለው ክር አንድ ላይ ተሸርቦ ዲዛይን ወጥቶለታል። ፕላስ እዚህ ጋር ግሪን አለ፣ በግሪን ፍላወር አለው እዚህ ጋር ላይ ከቅጠል የመሰሉ አይነት ዲዛይኖች አሉት። ዋናው ዳይመንድ ውስጥ ነው እንግዲህ እነዚህ ቁጭ ቁጭ ያሉት እና በጣም ነው የሚያምረው። እዚህ ጋር ያለው አነስ አነስ ያሉት ዳይመንዶች፣ እዚህ ጋር ተለቅ ብሎ የገቡት ዳይመንዶች ፕላስ ራሱን እዚህ ጋር የደገመበት ፓርት በጣም የምታምር ልብስ ነች። በጣም ቆንጆ ልብስ ነች። እቺ ልብስ እንግዲህ እናንተ በፈለጋችሁት ወይ ከወገብ በላዩን በፈለጋችሁት ዲዛይን ቆንጆ ሆኖ መሰራት የሚችል ልብስ ነው። ይሄ ልብስ ተሰርቶ አልቆለት 18 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በቀጣይ ይችኛዋን ልብስ ላሳያችሁ። የዚች ልብስ ውበት እንግዲህ ካሜራ ላይ ይግባ አይግባ እርግጠኛ አይደለሁም። እውነት ለመናገር በጣም ነው የምታምረው። እንግዲህ በደንብ መታየት ከቻለ ዲቴል መደቡን ለማስረዳት ያህል ብዙ አይነት ሻይን ወርቀ ዘቦች ናቸው ተሸርበው የገቡት። እዚህ ጋር ማናየው ከለር የለም። ብሉ አለ፣ ፐርፕል አለ፣ ቢጫ አለ፣ ላይክ ፒንክ ነገር አለው። በጣም ነው የሚያምረው። ኢቭን እንትን አለው እዚህ ጋር የምታዩት ሉክ ከዛ ትንሽ ቆይታችሁ እዚህ ጋር ታዩታላችሁ። እዚህ ጋር ዲቴይሉ በካሜራ ላይ እንግዲህ ይውጣ አይውጣ አላውቅም፣ መደቡ ፓርት ማለት ነው። በጣም ነው የሚያምረው። ከላይ ደግሞ እንደ ዲዛይን የገቡለት እነዚህ ፓርቶች ደግሞ ዳይመንድ ሆነው ዳይመንድ ውስጥ ልክ የራሳቸው ሌላ ዲዛይን ውስጡ ላይ አለ። በጣም ነው የሚያምረው። ትንሽ ወደ ብራውን የሄደ አይነት ከለር ነው ያለው። በጀርባውም እንግዲህ በጀርባውም መለበስ የሚችል ልብስ ነው። ሁለቱንም ሳይድ መሰራት ይችላል ልብሱ። እዚህ ጋር ዲዛይኖቹ በብራውን ወጥተውለት፣ እዚህ ጋር ደግሞ ዲዛይኖቹ በሻይን ወጥተውለት በሁለቱም በኩል መለበስ የሚችል ልብስ ነው። በጣም ቆንጆ ልብስ ነው። በጣም ነው የሚያምረው። በጣም ነው የሚያዘንጠው። ፕላስ ሰፊ ነው። ለፕሮግራም መሆን የሚችል ሰፊ ቆንጆ ጥለት ነው። በጣም ያምራል። ዲቴይሉ እንግዲህ ውስጥ ላይ ከታያችሁ አላቅም። መነናችን ያው እንደሚታወቀው ሁሌም እንደምንለው ሁለት አይን ቆንጆ መነን ነው የምንጠቀመው። ነጠላዋ እንደምታዩት ቆንጆ ሆና ወታለታለች። በጣም ነው የምታምረው። በጣም የምታምር ልብስ ነች። ያው በአካል ቢሆን ሞር የምትታይ አይነት ልብስ ነች። ያው በቪዲዮ ይታያል አይታይም እርግጠኛ ስላልሆንኩኝ ነው እና በጣም የምታምር ልብስ ነች። እንግዲህ ይህችንም ልብስ ከወገብ በላይውን እናንተ በፈለጋችሁት ወይ ቆንጆ ሆኖ ተሰርቶ አልቆለት 26 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ ይችን ደረጃ ልብስ ላሳያችሁ። ደረጃ ነች። ታችኛውን ደረጃ እንደዚህ አስገብተን መስራት እንችላለን፣ እንዲገባ ለማይፈልግ ሰው ማለት ነው። በሁለቱ ብቻ መደቧ እንደምታዩት እንግዲህ ዳርክ ግሪን ነገር ነች። ሻይን አላት፣ የቀላቀለ ጎልድ ሻይን አላት። ከዛ ከላይ ደግሞ እንደምታዩት በፒች ነው ዲዛይን ይወጣላት። ፒቹም ላይ የቀላቀለ ጎልደን ሻይን አለው። ከዛ እዚህ ጋር የምታዩቸው ዲቴል ዲዛይኑ ቆንጆ ሉክ አለው፣ ያምራል። በጣም የሚያምር ልብስ ነው። ነጠላዋም እንግዲህ ቆንጆ ነጠላ ነች፣ ከራሷ ተቀንሳ የወጣች ቆንጆ ነጠላ ነች ያለችው፣ ታምራለች። ቆንጆ ቀጭን ነጠላ፣ ደስ የምትል ነጠላ፣ አብራ ማች ማድረግ የምትችል ነጠላ ነች። ይህንንም ልብስ እንግዲህ ከደረጃውም ጋር ከደረጃውም ውጭ እናንተ በፈለጋችሁት ከወገብ በላይ ዲዛይን ቆንጆ አድርገን ሰርተንላችሁ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ስወስዳችሁ ደግሞ ችኛዋን ለየት ያለች ልብስ ላሳያችሁ። እንደምታዩት ቻይና በወርቀ ዘብ ተቀላቅሎ ነው የተሰራው። ላይክ ሙካሽ አይነት ቴክስቸር ነው ያለው። ቻይና በወርቀ ዘብ ነው ተቀላቅሎ የተሰራው። ሻይን ያደርጋል። በጣም በጣም ነው የሚያምረው። ከዛ እንግዲህ እዚህ ጋር እንደምታዩት ደግሞ ጥበቧ የወጣችለት በቀይ መደቧ ቀይ ሆኖ ከላይኛ 50 በምንለው ሳባ ክሬሙ ሳባ ማለት ነው። ከዛ ደግሞ እዚህ ጋር በነጭ ወርቀ ዘብ የቀላቀለ ነጭ ክር እዚህ ጋር መስቀል ዳይመንድ ውስጥ መስቀል ዲዛይን አለው። እዚህ ጋር የገቡት ወይ ያምራል። ከዛ እዚህ ጋር ደግሞ ልቅም መስቀል ዲዛይኖች አሉት ቁጭ ብለዋል እና
ይሄ ልብስ እንግዲህ ቆንጆ ነው ሲሰራ ቆንጆ ሆኖ መውጣት የሚችል ቆንጆ አይነት ልብስ ነው። ከወገብ በላይም በፈለጋችሁት ማሰራት ትችላላችሁ። ነጠላዋም እንግዲህ እንደምታዩት ሙሉ ዲዛይኗን አነስ አርጋ የገባች ነጠላ ነች። መስቀሎቹም አሉ። እዚህ ጋር ያለው ጀስት የራሱን ሆኖ ትንሽ ሳይዝ ቀነስ አርጋ የገባች ነጠላ ነች። ይሄ ልብስ እንግዲህ የራሱ ቶፕ አለው። ቶፑን ያው እናንተ በፈለጋችሁት ሼፕም ሊሆን ይችላል፣ ዝርግፍም ሊሆን ይችላል። በፈለጋችሁት የአንገትም እጅም ሼፕ በፈለጋችሁት መልኩ መሰራት የሚችል ልብስ ነው። ይሄ ልብስ እናንተ በፈለጋችሁት ዲዛይን በ22 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልውሰዳችሁ። በቀጣይ ደግሞ እችኛዋን ደረጃ ልብስ እናገኛለን። እንደምታዩት ግሪን ነው፣ ዳርክ ግሪን ነው መደቧ። እቺም 3 ደረጃ ልብስ ነች። አንዷን ደረጃ ከፈለግን አንዷን ደረጃ እንደዚህ አስገብተን በዚህ መልኩ መሰራት ትችላለች። ቆንጆ ሆና መውጣት የምትችል ልብስ ነች። እንግዲህ መደቧን እንደምታዩት ዳርክ ግሪን ከጎልደን ሻይን ጋር ተቀላቅሎ ነው። ከላይ ደግሞ እንደ ዲዛይን የገባው ፓርት ደግሞ 49 የምንለው እኛ ላይት ክሬሙ ከጎልደን ወርቀ ዘብ ጋር ተቀላቅሎ ነው። በአንዷም ደረጃ በጣም ነው የምታምረው፣ በሁለትም ደረጃ በጣም ነው የምታምረው። እዚህ ዲዛይን ውስጥ እንግዲህ ከውስጥ ላይ መስቀል የሚመስል ዲዛይን አለው መሀል ላይ ፕላስ እዚህ ጋር እንደ ብሎክ አንዱን ከአንዱ ለመከፋፈል የተጠቀሙበት ወይም ላይክ የራሱን ውበት ነው እያመጣ ያለው እና በጣም ነው የሚያምረው። ነጠሏም እንደምታዩት ከነ ደረጃዋ ቆንጆ ሆና ነው የወጣችው። በጣም ቆንጆ ሰፊ ለማጣፊያ ማታጠር ቆንጆ ነጠላ ሆና ነው የወጣችው። እቺንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላዩ በፈለጋችሁት ዲዛይን ሰርተንላችሁ በ15 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በቀጣይ ደግሞ እችኛዋን ልብስ ላሳያችሁ። እቺንም ልብስ እንግዲህ እንደምታዩት መደቧ ብሉ ነው። ብሉ ከነጭ ጋር ይቀላቀለ። ነጩ አክቹአሊ በክር መልክ ሳይሆን ማጉ ራሱ ከማጉ ጋር ነው ሳባው ብሉ ሳባው የተቀላቀለው እና ከላይና ከታች ደግሞ ላይክ በፍሬም ገብቶላቸዋል። እዚህ ጋር እንደ ላይን ከፍሎት በክሬሙ እንደ ላይን ከፍሎት ውስጥ ላይ የራሱ የሆነ ዲቴል ያለው ፍሬም ነው የገባው። በጣም ነው የሚያምረው። እዚህ እነዚህን ጋርም ያሉት ዲዛይኖች በጣም ነው የሚያምሩት። መሀል ላይ እንደ ፍሬም እንደ መክፈያ የከፈሉትን ላይን ሌላ ውበት እንዲኖረው አድርጎታልና እዚህ ጋር ያሉት መስቀሎች፣ እዚህ ጋር ያሉት ዲቴሎች በጣም ነው የሚያምሩት። ይህም ልብስ እንግዲህ ከዚች ቆንጆ ነጠላ ጋር አንዷን ፓርት ትንሽ አነስ አድርገው ነው ነጠላዋን የወሰዷት። የአንዷን የቀሚሱን ዲዛይን አንዷን ፓርት እንደ አነስ አድርገው እንደ ነጠላ ነው የተጠቀሙት። ይችንም ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ቆንጆ አድርገን ሰርተንላችሁ በ15 ሺህ ብር ብቻ ቆንጆ አድርገን ከወገብ በላይም በፈለጋችሁት እንሰራላችኋለን። አሁን ደግሞ እስኪ የተወሰነ የጥልፍ ስራ ላሳያችሁና እንግዲህ ይሄን ልብስ እንደምታዩት ይሄ ልብስ ከዚህ በፊት በሌላ ከለር ተሰርቷል። እዚህ ጋር ከለር ኮምቢኔሽኑ ተቀይሮ እንዲሰራ ስለተፈለገ ነው ተቀይሮ የተሰራው። ወደ ላይ ቁመቱ ኦልሞስት 70 ሴንቲ አካባቢ የሚሆን ቁመት ነው ያለው። በጣም ነው የሚያምረው። እኔ ላይ አድርጌ ላሳያችሁ ቁመቱ ምን ያህል ረዥም ሊሆን እንደሚችል። ላይክ ሲሰፋ እንዲህ ነው የሚሆነው። በጣም ረዥም ነው። ከለሮቹ በጣም ነው የሚያምሩት። እዚህ ከለር ላይ ይህን ከለር አልፈልገውም፣ ይህን ከለር ወጥቶ ቢሰራልኝ የሚል አስተያየትም መቀበል እንችላለን። በጣም ነው የሚያምረው። ያው ከለር ኮምቢኔሽን ከዋናው ቀሚስ ስለተቀያየረ ማለት ነው። እና ይህንንም ቀሚስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላዩ ፕላስ ደግሞ ውስጥ ላይ እንዲወጣላችሁ የምትፈልጉትን ከለር ካለ ይሄኛው ከለር ወጥቶ ቢሰራልኝ ብላችሁ ሀሳብ ካላችሁ በ55 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እንደምታዩት ፈርጥ የለውም፣ ገና ፈርጥ አልገባበትም። ፈርጥ ገብቶለት 5ቱ አርብ ተገጣጥሞ ከወገብ በላዩ ቆንጆ በሆነ ዲዛይን ተሰርቶለት በ55 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። በቀጣይ እንግዲህ እነዚህን ሁለት ልብሶች ላሳያችሁ። ይህም ልብስ እንግዲህ እንዲሰራ የተፈለገው ከለር ይሄኛው ከለር ነበር። እንዲሰራ የተፈለገው ከለር ይሄኛው ከለር ነው።
እኛ ግን ጀስት ፍክት ያለ ነገር ለሚፈልግ ሰው ደግሞ በዚህኛው ከለር ቀይረን ሰርተነዋል እና በጣም ነው የሚያምረው። ውስጥ ላይ ማለት ምንም ዲቴል ያልበዛበት ሲምፕል የሆነ ግን ደስ የሚል አይነት ሉክ ያለው ልብስ ነው። እዚህ ጋር እንደምታዩት እንግዲህ ፐርፕል ደመቅ ያለ ማነው ጠቆር ያለ ፐርፕል እና እዚህ ጋር ትንሽ ወደ በርገንድ የተጠጋ ቀይ ፕላስ እዚህ ጋር ሻምፓኝ እና ውስጥ ላይ ደግሞ እኛ 12 ቁጥር የምንላት ለነጭ የቀረበች አይነት ፒች ነች እና እሷን ፒች ፕላስ እዚህ ጋር ደግሞ ጠቆር ያለች ፒች ተጠቅሟል። ቆንጆ አይነት ሉክ ነው ያለው። እዚህ አድርጌ ላሳያችሁ በደንብ ማየት እንድትችሉ። በጣም ነው የሚያምረው። ይህ ልብስ ፈርጥ ገብቶበት 5 አርብ ሆኖ ወገብ በላዩ ቆንጆ ሆኖ ተሰርቶ እንግዲህ አልቆለት 30 ሺህ ብር ብቻ ነው። ይሄኛውም እንደዛው። ይሄኛውም እንግዲህ ዲቴይሉ እንደምታዩት ላይት ፒች አለው፣ ትንሽ ላይት የሆነ ፐርፕል አለው። ከዛ በኋላ ለኦሬንጅ የቀረበ ከለር አለው። በጣም ነው የሚያምረው። ዲቴይሎቹ ያምራሉ። ጀስት ጥልፍ ሳይወሳሰብ እንደዚህ ሲምፕል ሆኖ እንዲሰራለት ለሚፈልግ ሰው እንደ ምርጫ መሆን የሚችሉ ልብሶች ናቸው እና ሁለቱም እንግዲህ ከወገብ በላያቸውን ቆንጆ አድርጎ ተሰርቶ ፈርጥ ጨምረው በ5 አርብ አልቆላቸው በ30 ሺህ ብር ብቻ ቆንጆ አድርገን እንሰራላችኋለን። እንግዲህ ተመልካቾቼ እስካሁን አብራችሁን ቆይታችኋል። ያያችሁትን ነገር ወዳችሁታል ብዬ ተስፋ አደርጋለሁኝ። ያው የምትፈልጉትን በምትፈልጉት ዲዛይን መሰራት እንደሚችል ለማሳየት ነው የተሰሩ ልብሶችን ያሳየኋችሁ እና ከዛ ውስጥ እንግዲህ የምትፈልጉትም ካለ በደስታ እንቀበላለን። ሌላ ያያችሁትን ማሰራት የምትፈልጉት ነገር ካለ ደግሞ አይዲያ ሼር መደራረግ እንችላለን። በተረፈ በአካል መታችሁ ልታገኙኝ ለምትፈልጉ ደግሞ አድራሻዬ ከጎላጎል ወደ ቦሌ ወርቁ ህንጻ ፊት ለፊት ሚዮቤ ሞል ሁለተኛ ፎቅ ላይ ያገኙኛል። በስልክ ቁጥር 0913275805 ላይ ዋትሳፕም ላይ ቴሌግራምም ላይ ቫይበርም ላይ እንዲሁም ቀጥታ ተደውሎም ኮንታክት ማድረግ እንችላለን። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ሰላም